በቲክቶከሮቹ በነ ጆን ዳንኤል ላይ ፍርድ ቤት ውሳኔ ሰጠም። እንደ ሀገር በጣም ፍቅር ያስፈልገናል። በቲክቶከሮቹ በነ ጆን ዳንኤል ላይ ፍርድ ቤት ውሳኔ ሰጠም። በእስር ቤት የወለደችው የሊዲያ ነጻነት ጥፋተኛ ተባለች። እነ ጆን ዳንኤልስ ዝርዝሩን በአጭሩ ላቀርብላችሁ። የኢትዮጵያ አየር መንገድ ወደ መቀሌ ሊያደርግ የነበረው በረራ በመሰረዙ ምክንያት በአውሮፕላን ውስጥ አምባጓሮ በመፍጠር ክስ የተመሰረተባቸው 6 ተከሳሾች ላይ ፍርድ ቤቱ ዛሬ ውሳኔ አስተላልፏል። በዚህ መሰረት በነ ዮሐንስ ዳንኤል የክስ መዝገብ ከተካተቱት መካከል 5ኛ ተከሳሽ ኤሌኒ ክንፈ በቀረበባት ክስ በበቂ ሁኔታ ራሷን በመከላከሏ ከክሱ ሙሉ በሙሉ በነፃ እንድትሰናበት ፍርድ ቤቱ ወስኗል። በሌላ በኩል 1ኛ ተከሳሽ ዮሐንስ ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንደሰን፣ ኤልያስ ድሪባና የሊዲያ ነጻነት አቃቢ ያቀረበባቸው የሰነድ የቪዲዮና የሰው ማስረጃዎች ማስተባበል ባለመቻላቸው ጥፋተኛ ተብለዋል። በክስ ሂደቱ ላይ ነፍሰ ጡር የነበረችው 6ኛ ተከሳሽ የሊዲያ ነጻነት ልጇን በማረሚያ ቤት መውለዷ ይታወቃል። ምንም እንኳን የጠቅላይ ፍርድ ቤት የዋስትና መብቷን አክብሮላት ከእስር ተለቃ ክሷን ስትከታተል የቆየች ቢሆንም ዛሬ በዋለው ችሎት ጥፋተኛ በመባሏ ተመልሷ ወደ ማረሚያ ቤት እንድትገባ ታዟል። የቤተሰብ ምንጮች ለዛሀበሻ እንደገለጹት የሊዲያ ነጻነት ከ1ኛ ተከሳሽ ዮሐንስ ዳንኤል ጋር የፍቅር ግንኙነት የነበራት ሲሆን በማረሚያ ቤት የወለደችው የልጁ እናት ናት። በተጨማሪም 1ኛ ተከሳሽ ዮሐንስ ወይም ጆን ዳንኤል ከረብሻው ክስ በተጨማሪ በቀረበበት 3ኛ ክስ ማለትም የኮምፒውተር አዋጁ በመተላለፍ ከአየር መንገዱ ጋር በተያያዘ የስም ማጥፋት ወንጀል በመፈጸሙም ጥፋተኛ ተብሏል። አይ ነው በአንድ ሰዓት መግባት እየቻለ ኬሱ የተመሰረተው ነሐሴ 16 ቀን 2016 ዓ.ም በተከሰተ ክስተት መሆኑ ይታወቃል። ንብረትነቱ የኢትዮጵያ አየር መንገድ የሆነ አውሮፕላን ተሳፋሪዎችን አሳፍሮ ወደ መቀሌ ለመብረር የአየር ትራፊክ ፍቃድ መጠባበቅ ላይ እንዳለ በመጀመሪያ የአየር ሁኔታ መብረር እንደማይችል በመቀጠልም ከምሽቱ 4 ሰዓት ላይ የመቀሌ አየር ማረፊያ በመዘጋቱ በረራው ሙሉ በሙሉ መሰረዙ ለተሳፋሪዎች ተገልጾላቸው ነበር። ተከሳሾቹ ይሄን የአየር መንገዱን ውሳኔ ባለመቀበል በአውሮፕላን ውስጥ አምባጓሮ በመፍጠር ረብሻ አስነስተዋል በሚል ነገር ነው። ሪካርድ አለኝ እወጣለሁ አቃቤ ክስ መስቶባቸው ጉዳያቸው በፍርድ ቤት ተቆይቷል። ፍርድ ቤቱ ጥፋተኛ በተባሉት 5 ተከሳሾች ላይ አቃቤ የቅጣት አስተያየቱን፣ የተከሳሽ ጠበቆች ደግሞ የቅጣት ማቅለያቸውን እንዲያቀርቡ ለህዳር 18 ቀን 2018 ቀጠሮ መስጠቱን የፍርድ ቤት ዘጋቢዎቻችን ገልጸዋል። እንደ ሀገር በጣም ፍቅር ያስፈልገናል። እንደምታውቁት ግን ሀገር ማለት አንድ ሰው ነው። ኦኬ ራሳችን ማፍቀር ካልተማርን ደግሞ ሌላ ሰውን ማፍቀር አንችልም። ወንድሜ ይኸውልህ ባንክ ቡክ ልታስከፍተኝ ከሆነ ከፍቻለሁ። ጌታንም ተቀበል ልትለኝ ከሆነ ኦልሬዲ ተቀብያለሁ። አታስብ። ሌባ ከሆንክ ደግሞ ይኸውልህ 50 ሳንቲም ኪሴ ላይ የለም። ቺስታ ነኝ። እንደውም ኪሴ ላይ አይደለም። አዳምጠኛ እንትን ነው በአጭር ጊዜ ውስጥ ውጤታማና ስኬታማ የሚያደርግ ስራ ነው ይዤ የመጣሁት ወንድሜ። ባለ ሀብት ያደርጋል። ምንድነው? ብሬክ ስሩ ይባላል። ብሬክ ስሩ። ኧረ ወዲያ እጭ እንደው እንጂ አረበና አይደለም። አዳምጠኝ። ካስጨነቃችሁ ነገር እግዚአብሔር አምላክ ይገላግላችሁ። የማትፈልጉት መቼ ነው የምገላገለው ሰለቸኝ ካላችሁት ነገር እግዚአብሔር ይገላግላችሁ። ዩኒቨርሲቲ ተማሪዎች 3ኛ ዓመት ሲጨርሱ በየክልሉ ሄደው በየሙያቸው ቢሰሩ ነበር። እሺ ተማሪዎች እንዴት ናችሁ? መምህር ናትናኤል እባላለሁ። እናንተ ግን ናቱ አበሉኝ። እሺ ሴቶች በዚህ ጋር እስቲ ወንዶች ደግሞ በዚህ ጋር ውጡና ተራገጥ። ቆይ ግን ከመውጣት በፊት ነገ ስመጡ የኔ ቤት ስራ ሰርታችሁ ነው። ነገ ስመጡ አንዳንድ ሳንቺፕስ ይዛችሁ ነው። ቲሸሪያ ምንድነው? የቤት ስራ ነገ ስመጣ ሁሉም አንዳንድ ሳንቺፕስ ይዛና ካያ ማርካለሁ። ደግሞ የተለያየ ፍሌቨር ይዛችሁ ነው። እኛስ ቲቸርኛስ እናንተ ደግሞ በኔ ትምህርት አንዳችሁም አትወድቁም። ወይኔ ደስ የሚል አስተማሪ ቲቸር ካሁኑ እየወደድኩ ነው። ቲቸር እኔ እኮ ባለፈው ሴሚስተር ላይ ከ120 ነው የተሰጠኝ። አሁን አስተካክለው ብታይ ቲቸር እንዳልወድቅ ፈርቼ ነበር። ምንም እንዳታስብ ይሄው 100 ነው ያደረኩት። እንደዛ ከሆነ ቲቸር አንተም በኔ በኩል እንዳታስብ። በእውነት ስምሽ ማን ነው? ቅድስት። በቃ እንዳያሳስብ ቲቸር በኔ በኩልም እንዳታስብ። ስምሽ ማን ነው? ጽዮን። እስከ መጨረሻው 100 ቲቸር እኔ ጋርም አለክ። ምንድነው ሁሉ ለኔ ነው? አረጋሪ እዚህ ሰውዬው ለታበዛብኝ። ቆይ ጀለስ ደወለ መጣው።
አባቢ የተመደብሽ? ኧረ እኔ ምን አውቄ ቂንኮ የሚባል ሃይ ስኩል ገብቼ እንዳለ ረሃ ተማሪዎች። ኧረ ላሽ እኔ እኮ ኬጂ ነው የተመደብኩት።